ሰላም ሰላም ውድ ቤተሰብ እንግዲህ ዛሬ ደግሞ ስለ አርጤምስ 2 ነው ያመጣውላችሁ። አርጤምስ 2 የጨረቃ ጉዞ ትናንትና ላውንች ተደርጋለች እና ወጥታለች እና ስለዚህ ስለ አርጤምስ 2 የማውቀውን ነገር ልንገራችሁ። የአርጤምስ 2 ዋና ዓላማ ምንድን ነው የሚለውን ነገር ባጭሩ እናወራለን። አንደኛ ደህንነትን ለማረጋገጥ ነው። መንኮራኩሩ ሰዎች በሰላም ይዞ መሄድና መመለስ እንደሚችልና እንደማይችል ለማረጋገጥ ነው። ሁለተኛው ደግሞ ቴክኖሎጂን ለመፈተሽ ነው። በጠፈር ላይ ወይም ደግሞ በጠፈር ውስጥ ያሉ የህይወት ድጋፍ ሰጪ ስርዓቶች ላይፍ ሰፖርት ሲስተም የሚባሉት በትክክል መስራታቸውንና አለመስራታቸውን ለመፈተሽ ነው ማለት ነው። ሶስተኛው ነገር ምንድን ነው? መንገድ ጠራጊነት። ያ ማለት ይህ ተልዕኮ ለሚቀጥለው የአርጤምስ 3 ጉዞን ማለትም ሰዎች ጨረቃ ላይ ለሚረግጡበት ተልዕኮ መንገድ ይከፍታል ተብሎ ነው የሚታመነው። ጠፈርተኞች ጨረቃ ላይ አያርፉም። አሁን የሄዱት ጠፈርተኞች ጨረቃ ላይ አያርፉም። ይልቁንም ጨረቃም በመዞር ወደ 10300 ኪሎ ሜትር ርቀት ላይ ተጉዞ የተፈጥሮ ሳተላይቶቻችንን ከጀርባዋ በቅርብ ያያሉ ማለት ነው። ተጉዞ በአጠቃላይ ይህ ጉዞ በአጠቃላይ 10 ቀናትን ነው የሚፈጀው። በመጨረሻም መንኮራኩሯ በፓሲፊክ ውቅያኖስ ላይ በፓራሹት ትወርዳለች ማለት ነው። ሚሽኑ ሲያልቅ ትወርዳለች። ስለዚህ አርጤምስ 2 የሰው ልጅ ጥበብ እና ድፍረት ውጤት ነው። በደንብ አንብቡ። ስለዚህ ነገር ኢንተርኔት ላይ ብሮስ በማድረግ በደንብ ማወቅ ትችላላችሁ በተሻለ ማለት ነው። ስለዚህ ይህ ጉዞ ወደ ማርስ ለምናደርገው ቀጣይ ጉዞ መሰረት ነው ማለት ነው። እኛ የአርጤምስ ትውልዶች ነን። ለተጨማሪ መረጃ አብረውን ይቆዩ።